ምናልባት ከለታት ባንድ ቀን በሰዎችም ፊት ሆነ ብቻዬን አምቼ አለያም ማስከፍቼ ሊሆን ይችላል። ሰው ነኝና እሳሳታለሁ። ከፊታችን በጣት የሚቆጠሩ ቀናት የቀረው የራህመት ወር ረመዳን ወደኛ እየተቃረበ ነው። ታዲያ በዚህ በተከበረው ወር ያማሁከን፣ ያስከፋሁከን፣ ያበሳጨሁከን ለአላህ ብለህ ይቅር ትለኝ ዘንድ ጠይቃለሁ። እኔ ለአላህ ብዬ ይቅር ብዬካለሁ። አንተም ይቅር ካልከኝ ይህንኑ መልእክት ደግመህ ላክልኝ። በስልኬ ውስጥ ላሉ ጓደኞቼ በሙሉ ይህን መልእክት ልኬያለሁ። ስጦታ ሳይሆን የዓለም ስልጣን በቁጥጥር ስር የሆነው አምላክን በመፍራት ነው። አንተም ለጓደኞችህ በሙሉ መላክ አትዘንጋ። ይህ ድምጽ የይቅርታ ጥሪ ነው። ይቅር በለኝ ወንድሜ፣ ይቅር በለኝ እህቴ።